ሰላም ጤና ይስጥልኝ ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን እንደምን አላችሁ? በያላችሁበት ሰላማችሁ ይብዛ። እንግዲህ ቀደም አርጌ ቀንጨብ አርጌ ያሳየኋችሁ ቪዲዮ ማለት ነው። እንግዲህ እግዚአብሔር ወጥቶ ከመቅረት ከድገተኛ ሞት ፈጣሪ ይጠብቀን እያልኩኝ እንግዲህ በዚህ ቪዲዮ ዙሪያ ብዙዎቻችሁ አይ ስደት ብዙ ነገር እያላችሁ ወይ ደግሞ ምንነቱ ያልገባችሁ ብዙዎቻችሁ ልጁን አባሮ የያዘው ፖሊስ ወይ ደግሞ የተለያየ ነገር እንግዲህ እንደሚታወቀው ሳውዲ አረቢያ ላይ ህገ ወጦች እንደሚያዙ ይታወቃል። እሱ መስሏችሁ ብዙዎቻችሁ አይ ስደት እያላችሁ ያልገባችሁ ሚስጥሩ ፖስት እያረጋችሁ በመዝሙማም በመዝሙርም በክላክሲካልም በተለያየ ነገር ነገሩ እውነታው እንደዛ አይደለም ማለት ነው። የሳውዲ አረቢያ ፖሊስ እጅግ ታሪክ ነው የሰራው። ለዚህ ለልጅ እንግዲህ ከፈጣሪ በታይ ደርሶ ነፍሱን ታድጎለታል ማለት ነው። ልላችሁ ወደው ቪዲዮን ወይ ደግሞ ይሄን ፎቶ ቀረብ አርግታችሁ በደንብ አርግታችሁ አጉልታችሁ ለማየት ሞክሩ። ስታዩት የሚታያችሁ ነገር አለ ብዬ አስባለሁ። ቦታው እጅግ ሜዳማ ልክ የእርሻ ቦታ ነው የሚመስለው። እንደ ነጭ ወይ ደግሞ አተላ የሚመስለው ከፊት ለፊቱ ላይ የሚታያችሁን በደንብ ለመገመት ሞክሩ ማለት ነው። ይሄ ልጅ እንግዲህ ፖሊሶች ይዘውት ሳይሆን የተለያየ ነገር ሳይሆን ትክክለኛ የአረቦች ፔጅ ላይ ገብታችሁ ካያችሁት ወይ ደግሞ አረብኛ ማንበብ የምትችሉ ሰዎች ካላችሁ እውነታውን ከዛ ላይ መረዳት ትችላላችሁ ማለት ነው። ስለዚህ ምንድነው የሆነው ይሄ ልጅ? አስቀድሜ ቪዲዮን በቀደም ተከተል እነግራችኋለሁ ማለት ነው። ከዚህ ቪዲዮ በተለይ ገጠር ላይ የምትሰሩ እህት ወንድሞቼ በተለይ በአሁን ላይ እጅግ በጋ ነው። ይሄ ሰሙን በተለይ እቺ ሳምንታት በሚባለው ላይ እጅግ ጭጋግ በሆነ አሸዋ በመልበስ የተለያየ ዝናብ እየደፈረሰ ብቻ ብዙ ነገሮች ዝናብም እየዘነበ ይገኛል ማለት ነው። በተለይ ተጠንቀቁ። በተለይ ገጠር ላይ ያላችሁ ፕሊስ ይሄንን ቪዲዮ ሼር እያደረጋችሁ አድርሱላቸው ልልወዳለሁ ማለት ነው። ወደ ጉዳይ ሲገባ ልጁ ምንድነው የሆነው? ልጁ እንደማንኛውም ስደተኛ እንደማንኛውም ሰው እንደማንኛውም ኢትዮጵያዊ ገጠር ውስጥ ለስራ ወጣ ማለት ነው። ስራ ላይ እየሰራ እያለ እንደማንጊዜውም እሱ ዴሊ ሁሌ የሚሰራው ስራ አለ። እሱን እየሰራ እያለ ያልታሰበ ነገር ያልታሰበ አደጋ እዛው ከየት መጣ ሳይባል ተጠራርጎ ጎርፍ መጣበት ማለት ነው። እንግዲህ ቲሸርቱንም አውልቋል፣ አይታችኋል። ቲሸርቱ ባዶ ነው። ከቲሸርቱ ፊት ለፊት ሰዎቹ እጁን ይዘውት ፖሊሶቹ መኪና መግባት አቅቶት እነሱ ራሱ መግባት አቅቷቸው በቁምጣ ገብተው ነው የልጁን ህይወት። ይሄ እንግዲህ ሀጅነቢ ነው፣ ስደተኛ ነው፣ የኛ ዜጋ አይደለም ብለው አልተውም። እውነት ለመናገር የሚችሉትን ሁሉ ጥረት አድርገው ልጁ ልብሱን ራሱ ውሃው አውልቆ ወስዶበት በዚህ መልኩ ህይወቱን አትርፈውታል ማለት ነው። ስለዚህ ቴንኪው በዚህ አጋጣሚና ምንድን የሆነው ልጁ ከዛ አዳራሽ መጣ ኬት ሳይባል ጎርፍ ተጥለቅልቆ ልጁ መሃል አስገባው ማለት ነው። በዚህ አጋጣሚ ይሄን ቪዲዮ ማን ቀርጾ እንደለቀቀው ባይታወቅ ፖሊሶቹን ማን እንደጠራቸውም አካላት አልታወቀም እስካሁን። ከዛ በኋላ ይሄ ቪዲዮ ፖስት ተደርጎ ቀጥታ ለፖሊሶች ይደወላል። ፖሊሶቹ ወደ አካባቢው ለመሄድ ሰዎቹ ብዙ ናቸው እንደምታዩት፣ የተለያየ አረቦችም አሉበት ማለት ነው። ስለዚህ ይሄ ነገር ምንድነው የሆነው? ልጁን በሚችሉት መልኩ ለማውጣት ከዛ ለጠራት አርግተው ልጁ ተርፏል ማለት ነው። በዚህ ሁሉ ውስጥ ግን ያንን ልጅ እንደዛ ቪዲዮ ቀርጾ ወይ ደግሞ ደውሎ ለፖሊስ የተናገረው አካል እስካሁን አልታወቀም። ግን ለእንዲህ ያለ መልካም ነገር የሚተባበርም ቴንኪው ነው። በዚህ አጋጣሚ ህይወት እንግዲህ እንዲህ ናት። አሁን እየሰራ ልጁ በምንም አጋጣሚ አዳራሽ እዛ ጋር ውሃ ይመጣል ብሎ አላሰበም። እንደ ሁልጊዜው ነው አርፎ እየሰራ ያለው። ልክ ቀና ሲለው አዳራሽ ውሃ ጥልቅልቅ አርግቶታል። ሲታገል ነበር እሱም ለመትረፍ። መኪና ራሱ አልገባ ብሎ በስንት ነው ልጁን አልደርስበት ብሎ ሲያንደፋድበው ስቲል በመኪና ነው የተወሰነ ገባ ብለው በዚህ መልኩ ህይወቱ ሊተርፍ የቻለው ማለት ነው። ስለዚህ እባካችሁን ወደ ገጠር አካባቢ የምትሰሩ እህት ወንድሞቼ ጥንቃቄ አድርጉ። በተለይ
ስደት ላይ አሁን የተለያየ ነገር እህቶቻችን እያበዱ ወደ ጎዳና እየወጡ ብዙ ነገር እየተፈጠረ ነው። ስለዚህ ባካችሁን በምትችሉት መጠን ከፈጣሪ በታች ያለውን ነገር ለሌሎቹም ሼር እያደረጋችሁ ህይወታቸውን እንዲታደግ አድርጉ። ኮኪ ቲዩብ ሰብስክራይብ አድርጉ። ሰሞኑን ጠፍቻለሁ። ስለዚህ ባካችሁን አሁን ይሄ ቪዲዮም ወድቆብኛል፣ ከፍ አድርጉልኝ እባካችሁን። አይከፈልበትም፣ መልካምነት ለራስ ነው። ስለተከታተላችሁኝ አመሰግናለሁ። በሪያድ ከተማ ደግሞ በቅርቡ ምን እንደተፈጠረ እሱንም ፓርት 2 ብዬ ነገ እምልቅላችሁ ይሆናል። ጥንቃቄ ያደርጉ ሁላችሁም። በተለይ አንዳንዴ ሹርጣ መስለው የተመሳሳይ ልብስ ለብሰው ወንጀል ፈጻሚዎች በዝተዋል። በተጨባጭ ይሄ ችግር የተፈጠረበት ቦታውን ጠቅሼ ነገ በሌላ ቪዲዮ እመጣላችኋለሁ። እስከዛው ድረስ ቸር ሰንብቱልኝ። ሰላም ለሀገራችን።